ሰላም ውዴ ቻናሌ ቤተሰቦች ለዛሬ ደግሞ ይዤላችሁ የመጣሁት ካርታልና ሶመር አድናንን ለህግ ለማቅረብ እንደሚስማሙ ሩቺያን የዳሪያን ቀለበት ካርታል ቤት ካገኘችው በኋላ እቤቷ ድረስ ሄዳ ከካርታል ጋር ያላትን ግንኙነት እንድታቆም የምትነግርበትን ሳዲቅ ከሙግጂያን ጋር ያለውን ግንኙነት ልጆቹ እንዲያቆም በሚነግሩት ጊዜ ከልጆቹ ጋር ሰጣ ገባ ውስጥ እንደሚገባ ሌሎችንም ክፍሎች ይዤላችሁ መጥቻለሁ። አብራችሁን ቆዩ። ሩቺያንና ካርታል እያወሩ በነበረበት ጊዜ በር ይንኳኳል። ካርታልም ሄዶ በሩን ከፈተው። የመጣውም ሶመር ነበረ። ለምንድነው እየተገረምክ እየተመለከትከኝ ያለው? ጠርተኛ አይደለም እንዴ? ሩቺያንም ልጇ መምጣቱን አወቀች። ሶመር ወደ ውስጥ ዘው ብሎ በሚገባ ጊዜም ሩቺያንን ውስጥ አገኛት። እማዬ እዚህ ምን እየሰራሽ ነው? ልንነጋገርን የመጣችው አንተን አልጠየቅኩህም። ጸጉር ቤት እሄዳለሁ ብለሽ እዛ አላደረስኩሽም ነበር እንዴ? ወደዚህ መምጣት ነበረብኝ የኔ ልጅ። የእውነትሽን ነው? እንደዛ ከሆነ አሁን መኪናው ውስጥ ጠብቂኝ፣ በር ላይ ነው ያለው። ሩቺያን ጎንበስ ብላ ቦርሷን በምታነሳበት ጊዜ መሬት ላይ የወደቀውን የዳሪያን ቀለበት ተመለከተች። ቤቷ ድረስ መታ ዳሪያ እንዴት እንዳለቀሰችም ታስታውሳለች። ቀለበቱንም አነሳችው። እማዬ ነይ እንጂ ሂጂ። ካርታልም ይናገራል። ለምንድነው እየተቆጣሃት ያለው? ጣልቃ እንዳትገባ ብያለሁ አንተ ልጅ። ልጆች ተረጋጉን፣ እየሄድኩኝ ነው በቃ። ሩቺያን በር ላይ ከደረሰች በኋላም ስቅስቅ እያለች እያለቀሰች ትናገራለች። ፈጣሪ ይፍረድ፣ ፈጣሪ ይፍረድ። ቆይ ምን አይነት ከባድ ነገር ውስጥ ነው እየገባሁ ያለሁት? እማዬ ምን እየሆንሽ ነው? እያለ ሶመርም ይጠጋል። ካርታልም አጠገቧ ላይ ደርሷል። ውሃ ይዤላት እመጣለሁ። ለምንድነው ይሄ ሁሉ ነገር ከባድ እየሆነ ያለው? ካርታል ውሃውን አምጥቶ ሰጣት። እባክሽ ተረጋጊ እማዬ ተረጋጊ። በሌላ በኩል ቱርካን ዳሪያ ጋር ደወለችላት። አቤት እህቴ ዳሪያ ንገሪኝ እስኪ ከወይዘሮ ሩቺያን ጋር ስለምን ተነጋገራችሁ? እያለቀሽ ነበር። ለምንድን ያለቀሽው? እኛ ተነጋግረናል። አንቺ ለምንድነው ለማወቅ የጓጓሽው? ዳሪያ ስለምንድን የተነጋገራችሁት? ወይዘሮ ሩቺያን ጥሩ ስሜት ሳይሰማት በፍጥነት ከዚህ ወጣለች። ንገሪኝ ዳሪያ፣ ከካርታል ጋር እንደምትሰሪ ለሴትዮዋ አልነገርሻትም አይደል? ብነግራትስ ምን ይፈጠራል? እባክሽን ዳሪያ ጨካኝ አታድርጊኝ። አንቺን ለመጠበቅ እየሞከርኩኝ ነው። ለአቶ ወዛርና ለሶመርም ይሄንን ነገር ላለመንገር እየሞከርኩኝ ነው። ባለቤትሽ የወዛር ልጅ እንደሆነ እንዳትረሽ። ይሄንን አታስታውሽኝ እህቴ፣ በደንብ አውቀዋለሁ። እና ደግሞ እሱ በሌለበት ለመፋታት እየሞከርኩኝ ነው። እሺ በቃ ዳሪያ፣ እሺ እህቴ፣ ስልኩን እየዘጋሁት ነው። በሌላ በኩል ሩቺያን ልጇ በነገራት መሰረት መኪና ውስጥ ስትጠብቀው ከቆየች በኋላ ከመኪናው ወርዳ በመሪው በኩል ትቀመጣለች። መኪናውንም ማስነሳት ጀመረች። በሌላ በኩል ሶመር ይናገራል። ወደ ቤት ጋብዘህናል። ለእናቴም ደውለህላት ነው? ለእናት አልደወልኩላትም። ማውራት ፈልጋ ነው ወደዚህ የመጣችው። እሺ ስለምንድን ነው ልታናግረኝ የፈለግከው? አድናን እያልክ ነበር። ሶመር ያ ሰውዬ እናንተን እየተከታተላችሁ ነው። አቶ ሳዲቅንና ወይዘሮ ሙግጂያንንም እንደዛው እነሱ ላይ ጉዳት ለማድረስ ፈልጎ ነበረ። ነገር ግን ያንን ሰውዬ ለፖሊስ አሳልፈ ከመስጠት ይልቅ ለቀኸዋል አይደለም እንዴ ካርታል? ለምን ወዲያውኑ ለፖሊስ አሳልፈ አልሰጠኸውም? እኔ ስላስቆምኩት መስሎኝ ወይዘሮ ሙግጂያንና አቶ ሳዲቅ እስካሁን ድረስም በህይወት ያሉት። እሺ ለምንድን ነው የደወልክልኝ? ምንድነው የምትነግረኝ? እሺ ሶመር ተረጋጋ። ተረጋግተህ ብትሰማኝ ሁሉንም ነገር ትረዳዋለህ። ንገረኝ፣ እየሰማሁ ነው። ከሁለት ቀናቶች በኋላ የፋይናንስ አስተዳዳሪው ባይባክ ውስጥ ይሆናል። ምን አልክ? የፋይናንስ አስተዳዳሪው? ነገር ግን ያ ሰውዬ አላመለጠም እንዴ? ልክ ነው፣ ሰውዬው አምልጧል። መቼና የት ነው የሚመጣው? ንገረኝ እስኪ። እሱን አላውቅም፣ ነገር ግን አድናን ሁሉንም ነገር ለመጨረስ አስቧል እና ካንተ ጎን መቆም እፈልጋለሁ። ምን ማለት ነው? አንተና አድናን? ልክ ነው ሶመር፣ እኔ አድናንን አብሬ እሄዳለሁ ብዬ አሳምኘዋለሁ። ትንሽዬ ጨዋታ አንተና እኔ እንጫወታለን። በድጋሚ ስለሚሆነው ነገር አሳውቅሃለሁ። እንደዛ ከሆነ ጥንቃቄ በተሞላበት መንገድ ለህግ እንዲቀርብ እናደርገዋለን። የፋይናንስ አስተዳዳሪውን ካገኘነው እኮ ሁሉንም ነገር ማስመለስ እንችላለን። አውቃለሁኝ ሶመር፣ ቦታውን ያሳውቅሃለሁ። አንተ ተዘጋጅ እና ስለዚህ ጉዳይ ለማንም ምንም ነገር እንዳትናገር። ተመልከት ሶመር፣ አድናን አላማችንን የሚረዳ ከሆነ ማንንም ሰው በህይወት አይተውም። ስለዚህ በደንብ አድርገህ መጠንቀቅ አለብህ። አመሰግናለሁኝ ብሎ ተናግሮም ሶመር ጥሎት ይሄዳል። በሌላ በኩል ሩቺያን የሶመርን ታክሲ ተጠቅማ እነ ሳዲቅ በር ላይ ደረሰች። ከመኪናው ስትወርድም ስልክ ይደወልላታል። አቤት ሶመር፣ እማዬ የት ነው ያለሽው? አንድ አስቸኳይ ጉዳይ ነበረኝ ልጄ። በጣም የሚገርም ነገር ነው። አስቸኳይ ስራሽ አሁንም አላለቀም? እንደገና ደግሞ ምን እያደረግሽ ነው? ታክሲውን ወስደሽ ሄደሻል። ወደ ቤት ሂድና ጠብቀኝ፣ ታክሲውን እዛ ይዤልህ እመጣለሁ። ይህንን ተናግራም ጆሮው ላይ ዘጋችበት። ካርታልም ወደ ውጭ ወጣ ብሎ ሶመርን እየተመለከተው ነው። ታክሲ እስከምታገኝ ድረስ ሻይ ወይም ሾርባ መጠቀም ትፈልጋለህ? ምንም አልፈልግም ፈጣሪዬ ሆይ። አሁን መኪናህን እናትህ የነጠቀችህ መሰለኝ። እንደዛ ከሆነ ታክሲ ልጠራልህ እችላለሁ። ካርታል እባክህን ከዚህ ሂድ። ካርታልም ይስቅበታል። በሌላ በኩል ሩቺያን በር ታንኳኳለች። ነዛትም ስትከፍትላት
ሰላምታ እያቀረበች በፍጥነት ትገባለች። እንኳን ደህና መጣሽ ወይዘሮ ሩቺያን። ሴብርዬም ትመጣለች። እንኳን ደህና መጣሽ ወይዘሮ ሩቺያን። ይኸውልሽ ሴብርዬ፣ ለወይዘሮ ሩቺያን ሻይ ቅጅላት። አያስፈልገኝም፣ ብዙም አልቆይም፣ በተሎ ነው የሚሄደው። ዶኑሽም ትመጣለች። እንኳን ደህና መጣሽ ወይዘሮ ሩቺያን። እንኳን ደህና ቆየሽኝ የኔ ልጅ። ደህና ነሽ? አዎ ደህና ነኝ። ዳሪያ የት ነው ያለችው? ዳሪያ ክፍሏ ውስጥ ሆና ቴክስት እየጻፈች ነው። ሩቺያንም ክፍሏን እየከፈተች ትገባለች። ዳሪያ፣ ወይዘሮ ሩቺያን ንገሪኝ እስኪ፣ ማውራት ቻላችሁ? ንገሪኝ እንጂ አስቀረሽው እንዲቀር አደረግሽ? እዛ እንደሄድኩኝ እርግጠኛ ሆንሽ ማለት ነው? ማለቴ እንዴት አወቅሽ ዳሪያ? እህቴ ደውላልኝ ነበረ፣ በተሎ እንደወጣሽ ነገረችኝ። ንገሪኝ እስኪ አክስቴ ሩቺያን፣ ማሳመን ቻልሽ? እባክሽን አሳምኘዋለሁ በይኝ። እሱ ቆርጧል፣ የሚቀር አይመስለኝም፣ ይሄዳል። ዳሪያ እየተናደደችም ሄዳ ትቀመጣለች። ሩቺያን ዳሪያ አጠገብ ከተቀመጠች በኋላ ካርታል ቤት ያገኘችውን ቀለበት ወጣ ታደርጋለች። ይሄ ያንቺ ነው? ዳሪያም እየደነገጠች ቀለበቱን ተቀበለቻት። ምንም ነገር አልጠይቅሽም፣ እኔ አሁን ሁሉንም ነገር ተረድቻለሁ። ይኸውልሽ ዳሪያ፣ እየሄድሽበት ያለው መንገድ የተሳሳተ ነው። እንደዚህ አይነት ነገር ማድረግሽን አቁሚ። ሁለታችሁም አሁን የተሳሳተ መንገድ ላይ ናችሁ። አንቺ ደግሞ በቡቃያ ውስጥ የበቀለች ቅርንጫፍ ሆነሻል እና ይሄ ፍቅር የሚሆንበት ምንም መንገድ የለም ዳሪያ። ለማንኛውም አክስቴ ሩቺያን፣ አሁን እሱ ሊሄድ ነው። እሱን ለማስቀረት ደግሞ የማደርገው ነገር የለም እና ደግሞ ባደረግኩት ነገርም አልጸጸትም። አንድ ሰው የሆነን ሰው ከወደደ ወደደ ነው። በሙስጠፋ ላይ ይሄን ያህል ተስፋ ቆርጠሻል ማለት ነው? ንገሪኝ እስኪ፣ በሱ ላይ ተናደሽበታል? ለዛም ይመስለኛል ከካርታል ጋር ስሜትሽን እያስኬድሻለሽው። እንደዛ አይደለም ወይዘሮ ሩቺያን፣ ሙስጠፋን ለመርሳት ከካርታል ጋር አልሆንኩም። እንደዛ አይደለም። እሱ በራሱ ጥፋት ከልቤ ውስጥ ተፍቆ ወድቋል። በእርግጥ እሱን አልጠላውም፣ ነገር ግን ከካርታል ፍቅር ይዞኛል። እሱ ፍቅር ከልቤ የሚጠፋ አይደለም እያለችም ታለቅሳለች። እሱ ከኔ በራቀ ቁጥር ናፍቆቱ እየጨመረብኝ ሄደ። ምናልባት አንድ ቀን ወደዚህ ይመለሳል ብዬ ተስፋ አደርጋለሁ። ሩቺያንም እንባዋን ትጠርግላታለች። ይኸውልሽ ዳሪያ፣ ነገር ግን አንድ ነገር አለ። ሶመርና ቱርካንም ቢሆኑ ይሄንን ነገር የሚቀበሉት አይመስለኝም። አባትሽም ቢሆን እንደዛው። ወይዘሮ ሩቺያን እባክሽን አንቺ አትጨነቂ። ለካርታል የሚከፈለውን መስዋዕትነት ሁሉ ከፍላለሁ። ሰዎች ደስተኛ እንዲሆኑ ብለን እኛ መሰቃየት የለብንም። ለማንኛውም ዳሪያ፣ ለማንም ምንም አትናገሪ። አንድ ነገር ልጠይቅሽ ወይዘሮ ሩቺያን፣ ስለሱ ባታውቂ ኖሮ አንቺም እኛን ትቃወሚን ነበረ? ሩቺያንም ጥያቄውን መመለስ ከበዳት። በሌላ በኩል ሴብርዬ ከዶኑሽና ከነዛሃት ጋር ቁጭ ብላ ትናገራለች። እስካሁን ድረስ ስለምን እየተነጋገሩ ነው? እንዴት ላውቅ እችላለሁኝ? ወይዘሮ ሩቺያን ምንም ነገር አልተናገረችም አይደለም እንዴ? የዚህን ጊዜም የሩቺያን ስልክ ይጠራል። እየመጣሁኝ ነው እያለች በምትወጣበት ጊዜ ተከትለዋትም ይሄዳሉ። ነዛሃትም ትጠይቃታለች። እየሄድሽ ነው ወይዘሮ ሩቺያን? አዎ በፍጥነት መሄድ አለብኝ፣ ሶመር ታክሲውን እየፈለገው ነው። ሰላም ሁኚ፣ በቃ ሂጂ። ዳሪያ ወደ ውስጥ በምትመለስበት ጊዜም ዶኑሽ ትጠይቃታለች። ከአክስቴ ሩቺያን ጋር ስለምንድን ነው የተነጋገራችሁት ዳሪያ? ነገ የፍቺው ጉዳይ አለ፣ ስለሱን የተነጋገርነው እህቴ። ስለ ጠበቃው ምናምን እየተናገረች ነበረ። ያንን የማይረባ ሰው አሁኑን አስወግደዋለሁ። በሌላ በኩል ሶመር የተፈጠረውን ነገር ለቱርካን እየነገራት ነው። ወደ ካርታል ቤት በሄድኩኝ ጊዜ እዛ እናቴን አገኘኋት። በችኮላ ወደዛ ነው ሄደችው ማለት ነው? አዎ፣ እህትሽን ካነጋገረች በኋላ ወደዛ ሄደች። ምን እየተካሄደ እንዳለ አልገባኝም። እኔም ዳሪያን ላናግራት ሞክሬ ነበረ፣ ነገር ግን ስለ ፍቺው ጉዳይ ነው ብላ ነው የዘጋችብኝ። በጣም ይገርማል። ስለዚህ እነሱ ሁለቱ ጥሩ ጓደኛ ማቾች ሆነዋል ማለት ነው። ነገር ግን ጥሩ ነገር እየሸተተኝ አይደለም ቱርካን። ለማንኛውም ግን ሶመር አባትህ ቀንም ሙሉ ከክፍሉ ሳይወጣ እየሰራ ነው ያለው። ይሄ ሰው ከእስር ቤት ከወጣ በኋላ በጭራሽ ፊቱ ላይ ፈገግታ አይታይበትም። እንዴት አድርጎ ነው ፈገግ ማለት የሚችለው ቱርካን? ይኸውልህ ሶመር፣ ስራ መስራትህን አቁም። አንተም ቢሆን ሀሳብህን መሰብሰብ አለብህ። አባትህንም ቢሆን አጽናነው። እነዚህ ቀናቶች ያልፋሉ በለው። እሺ፣ ከምግብ በኋላ ከአባቴ ጋር እንወጣለን። ከዚህ በተጨማሪ ደግሞ አንቺም ፈገግ ስትይ እኔ ደስተኛ ሆናለሁ። እሺ እያለም ሶመር ቱርካንን ይስማታል። የመኪና ድምጽ ሲሰሙም ሶመር ይናገራል። በመጨረሻም ንግስታችን መታለች። ሶመር፣ መጥፎ ነገር እንዳትነጋገር እባክህ። ንገሪኝ እስኪ እማዬ፣ ልታሳብጅኝ እየሞከርሽ ነው እንዴ? ከአንተ ማበድ ምን አለኝ ሶመር? ይህ እኮ ታክሲ ነው እማዬ፣ አደራ ተሰጥቶኛል። ተመልከት፣ ይሄው እኔ ይዤው መጥቻለሁ። የሆነ ጉዳት ከደረሰበት አሁኑኑ መንገር ትችላለህ። እማዬ፣ አድናን አሁንም ቢሆን ውጭ ነው ያለው። ያ ሰውዬ የት እንዳለ በጭራሽ አናውቅም። እንደፈለግሽ ለብቻሽ መሄድ አትችይም፣ እየነገርኩሽ ነው። እና አንቺ ደግሞ ቀንም ሙሉ የት ነበርሽ? ወደ ፀጉር ቤት ነው የሚሄደው ብለሽ ወደ ካርታል ቤት ሄድሽ። ከዛ በኋላ ደግሞ ታክሲውን ወስደሽ ወዴት ነው የጠፋሽው? የምሰራው ስራ ነበረኝ፣ ለአንተ ደግሞ ማብራራት አይጠበቅብኝም። አሁን ዞር በልልኝ ሶመር። ምን እንደተፈጠረ ሳትነግሪኝ ወዴትም አትሄጂም እማዬ። ለምንድን ነው ወደ ካርታል ጋር ሄድሽው? ንገሪኝ። ይኸውልህ ሶመር፣ እኔ ልጅ አይደለሁም እናትህ ነኝ። የምትፈልገው ጊዜ ሁሉ እኔ ላይ መጮህ አትችልም እሺ? ከዛ ውጭ ደግሞ ጭንቅላቴ ይሰራል። እንደ እብድ ልትመለከተኝ አይገባም። አሁን ዞር በል ከመንገዴ።
በሌላ በኩል ሙግጂያን ወደ ኩሽና እየሄደች ትናገራለች። መልካም ስራ ይሆንላችሁ፣ እኔም ልረዳችሁ እችላለሁ ወይዘሮ ነዛት። ሴብሪዬም ትናገራለች። እኛ ጨርሰናል፣ አንቺ ቁጭ በይ። ምንም ነገር አያስፈልገንም ወይዘሮ ሙግጂያን፣ ሰላጣ ብቻ ነው የቀረው። እንደዛ ከሆነ እኔ ሰላጣውን ማዘጋጀት እችላለሁ። ነገር ግን ምንም መጨነቅ አልነበረብሽም። ምንም አልተጨነኩኝም እኮ በዛውም ጭንቅላቴ እንዲዝናና ብቻ ነው የምፈልገው። እኔ ከዚህ በኋላ ሁሌም ቢሆን እንደ እንግዳ መቀመጥ የለብኝም አይደለም እንዴ? ሁሉም ጥለዋት እንዲሄዱም ዳሪያ ትመጣለች። ሙግጂያንም ትናገራለች። አቶ ካርታል ቆንጆ ሰው ነው። ዳሪያም እየተናደደች ትናገራለች። እናንቺን ምን አገባሽ? እኔን የሚያገበኝ ነገር የለም። አንቺ ደስተኛ እንድትሆኝ ብቻ ነው። ደግሞ አለሁ ምን አገባሽ እያልኩሽ ነው። ዳሪያ አንቺ በጣም ወጣት ሴት ነሽ። እናም እንደ ካርታል አይነት ሰው ላይ አይንሽን መጣልሽ የተለመደ ነገር ነው። በእርግጥ እሱ የእህትሽ የቀድሞ ባል ነው እና እኔን ብትጠይቂኝ፣ ነገር ግን ምንም አልጠይቅሽም። ይሄንን ተናግራ ለመሄድ ስትሞክርም ትናገራለች። ዳሪያ እያደረግሽ ያለሽው ትክክል አይደለም። ንገሪኝ እስኪ አንቺስ ያደረግሽው ነገር ትክክል ነው እንዴ? ስለ ልጅሽ ቅሬታ አቀረብሽና አሁን ታስሯል። የማትፈለጊበት ቤት ውስጥ አባቴን እንደ ጅራት እየተከታተልሽው አሁንም ቢሆን በዙሪያችን ያለሽው። ይሄ ጉዳይ ስለ እኔ አይደለም ዳሪያ፣ ጉዳዩ ስለ አንቺ ነው። ነገር ግን በራቱ ጊዜ ስለ እኔ ሁሉንም ነገር ታውቂያለሽ። በራት ሰዓት ስለ አንቺ ምንድን ነው ማወቅ ያለብኝ? ነግሬሽ ነበር፣ አንቺም ወንድ ልጅ አለሽ። ስለዚህ ስለ ልጅ አትናገሪ ያልኩሽ። በእኔ ህይወት አንቺም ማለፍ የለብሽም። የኔ ልብ ግን ንጹህ ነው። ምን ለማለት እየሞከርሽ ነው? አትጮሂ። ምክንያቱም እንደዚህ መጮህሽን ከቀጠልሽ ሁሉም ሰው ይሰማሻል ዳሪያ። ስለተፈጠረው ነገር ለማንም ማስረዳት አትችይም፣ ትዋረጃለሽ። ለማንኛውም ከአንቺ ጋር መጨቃጨቅ የለብኝም። በመጨረሻም ቢሆን ከዚህ ቤት ትባረሪያለሽ። ነዛትም ወደ ውስጥ ትገባለች። መጥፎ ነገር ተናገረችሽ እንዴ? ምንም ችግር የለውም፣ አትጨነቂ ባክሽ። ለማንኛውም ወደ ሰላጣ መስራት ልመለስ። ሁሉንም ነገር ይለምዱታል። የሰው ልጅ በጊዜ ሂደት የማይለምደው ነገር የለም ወይዘሮ ሙግጂያን። በሌላ በኩል ቱርካን ራት አቀራርባ ምግብ ደርሷል ትላለች። ሩቺያንም ትመጣለች። እጅሽ ይባረክ ቱርካን፣ አሁንም እንደዚህ ቆንጆ ጠረጴዛ አዘጋጅተሻል። ሶመርም ልብሱን እየለባበሰ ሲዘጋጅ ትናገራለች። ወዴት ልትሄድ ነው ሶመር? ከአባቴ ጋር ወደ ውጭ ልንወጣ ነው፣ ትንሽ አየር እንድንቀበል። ነገር ግን ውዴ ምግቡን ሳትበሉ ወዴትም መሄድ አትችሉም። ከራት በኋላ ትሄዳላችሁ። ብዙ ምግብ እኮ ነው ያበሰልኩት። በባላ ደስ ይለኝ ነበረ ልጄ፣ ነገር ግን ምንም አይነት የምግብ ፍላጎት የለኝም። ሶመር እንደዛ ነው ነገሩ? እባክሽን ውዴ ለዛሬ እንኳን ብሎ። ወደ እነሱ እየተጠጋችም ቱርካን ትናገራለች። ይኸውልህ ሶመር፣ ቤተሰብ በጠረጴዛ ዙሪያ ታልተጣመረ ያ ቤት ጣሪያው ፈራርሶ ጎጆውም አልቋል ማለት ነው። ይሄንን ካዳመጡ በኋላም የወዛር ቤተሰቦች እነ ዳፍኔም ሳይቀሩ ጠረጴዛው ላይ ተሰባሰቡ። ውድ ቻናሌ ቤተሰቦች የዛሬው ወፍ ጎጆ ድራማ ይሄንን ይመስል ነበር። በቀጣይ ክፍል እስከምንገናኝ ድረስ ቻናሉን ሰብስክራይብ በማድረግ የደወል ምልክቷን በመጫን የወፍ ጎጆን እና ሌሎች የመለቃቸውን ፊልሞች ያለመቆራረጥ መከታተል ትችላላችሁ። ሰናይ ጊዜ